ዛሬ ብዙ ነፍሰ ጡር ሴቶች በእርግዝና ሰዓት ምን እንውሰድ ብለው ስለሚጠይቁት ጥያቄ መልሳለሁ። እንግዲህ በእርግዝና ሰዓት አይረን በጣም አስፈላጊ ከሆኑት ንጥረ ነገሮች አንዱ ነው። የዓለም ጤና ድርጅት ወይም WHO እንዲሁም የሀገራችን ጤና ጥበቃ ሚኒስቴር አንድ ነፍሰ ጡር ሴት በእርግዝና ሰዓት ኤሌመንታል አይረን ቢያንስ ከ30 እስከ 60 ሚሊግራም ያለው ቢያንስ ለ3 ወር ያህል መውሰድ አለባት ይላል። ከተቻለ 9ኙን ወር ሙሉ ቢወሰድ ይመከራል። እንዲሁም ፎሊክ አሲድ 0.4 ሚሊግራም ወይ 0.5 ሚሊግራም ያለው እነዚህ ሁለት ንጥረ ነገሮች በጣም ለነፍሰ ጡር ሴት አስፈላጊ የሆኑ ነገሮች ናቸው። እነዚህን በመውሰድ እንግዲህ አንድ እናት አንደኛ በእርግዝና ሰዓት የሚመጣ የደም ማነስን መከላከል ትችላለች። ሁለተኛ በወሊድና ከወሊድ በኋላ ሊመጣ የሚችል ኢንፌክሽኖችን መከላከል ይቻላል። ሶስተኛው ሎ በርዝ ዌት ወይም ደግሞ ከኪሎ በታች የሆነ ልጅ እንዳይወለድ መከላከል ይቻላል። አራተኛው ያለ ጊዜው መወለድንም ሊከላከል ይችላል ማለት ነው። ስለዚህ አንድ ነፍሰ ጡር ሴት ይህንን ንጥረ ነገር መውሰድ ይኖርባታል ማለት ነው። ምናልባት ጨጓራ የሚያማት ከሆነና ይህንን አይረን መውሰድ ካልቻለች ሌሎች ፕሪናታል የሚባሉን ሐኪሟን አማክራ መውሰድ ትችላለች።